የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። በዚህ ሰዓት ድምጻዊ ማዲቱ ወዳይ ላይ እንግዲህ በደረሰው የመኪና አደጋ አስቸኳይ የጸሎት ጥሪ ቀረበ። ጃኒ የመኪና አደጋ አጋጥሟታል። በዛሬው ታዋቂዋ ቲክቶከር ጃኒ የመኪና አደጋ አጋጥሟት በአሁኑ ሰዓት ሆስፒታል መግባቷም ተረጋግጧል። ከሷ ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮዎችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምን ለቃችሁን ደግሞ ቪዲዮዎች ላይክ ያደርጋችሁ አግዙን፣ አበረታቱን። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? አንዲት እናት ለ12 ዓመት እግዚአብሔርን እየለመነችና እየተማጸነች እባክህ ልጆች ስጠኝ ያለች ለብዙ ጊዜ ስትጠብቅ እንደነበረ ታዲያ በስተመጨረሻም ከ3 በላይ የሚሆኑ ልጆችን በአንድ ላይ በመውለድ የእግዚአብሔርን ተአምር ማየቷ እየተሰማ ነበረ። ይህ ቪዲዮ ተመልከቱ የፈጣሪን ተአምር። አንዲት እናት ከ12 ዓመት የልጅ ጥበቃ በኋላ በአንድ ጊዜ 5 ልጆችን ተገላገለች። እዚህ ምስሉ ላይ የምትመለከቷት እናት እንግዲህ የሐረር ከተማ ነዋሪ ስትሆን ለ12 ዓመት እንግዲህ ልጅ ስትጠብቅ ነበር። ታዲያ በሚያስገርም ሁኔታ አሁን ላይ በአንድ ጊዜ 5 ልጆችን ወልዳለች። በዚህም እንግዲህ 4 ወንድና 1 ሴት ወልዳለች ማለት ነው። ልጆቹም በጥሩ ጤንነት ላይ ይገኛሉ። እንደተመለከታችሁት ነው ቤተሰቦች የተለያየ ጊዜ የተለያዩ ተአምሮችን እየሰማን እንገኛለን። በዓለማዊ መንገድ በዶክተሮች አልሳካም ያለ ሁሉ በእግዚአብሔር እንደሚሳካ እየሰማን ነበር። ታዲያ እችን የተሰማ የሰማይና የሚሉ ንጉሥ እግዚአብሔር እኛንን ይስማን፣ ያሰብነውን ነገር ያሳካልን እያላችሁ እናንተም የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች በትላንትናው ዕለት እጅግ በጣም አስደንጋጭ ነገሮች የተሰሙ ነበረ። ቲክቶከሮቹ እንዲሁ ደግሞ እጅግ በጣም ብዙ ሰዎች አብዝታ የምትወደደው አርቲስትዋ የመኪና አደጋ እንዳጋጠማቸው የተናገረ ነበረ። አይተን እንመለስ። በዚህ ሰዓት ድምጻዊ ማዲቱ ወዳይ ላይ እንግዲህ በደረሰው የመኪና አደጋ አስቸኳይ የጸሎት ጥሪ ቀረበ። ወርቃማ ድምጿና በባህል ዜማዎቿ የብዙዎችን ልብ የገዛችው ተወዳጇ ድምጻዊት ማዲቱ ወዳይ በደረሰባት አስከፊ የመኪና አደጋ ምክንያት ለተሻለ ሕክምና ወደ አዲስ አበባ ሪፈር መባሏ ታውቋል። ድምጻዊት ማዲቱ በኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ ያለች ሰኞ ዕለት አደጋው እንደደረሰባት ታውቋል። አደጋው የተከሰተው በልዩ ስሙ ስሪንቃ ተብሎ አካባቢ ሲሆን በወቅቱ አስከፊ በነበረው በዚህ አደጋ ከድምጻዊቷ በተጨማሪ አሽከርካሪውና አብሯቸው የነበረው አንድ ሌላ ሰውም ከባድ ጉዳት አስተናግደው በሕክምና ላይ ይገኛሉ። ድምጻዊት ማዲቱ በአካባቢው የመጀመሪያ ደረጃ የሕክምና እርዳታ ከተደረገላት በኋላ የጉዳቱ መጠን ከፍተኛ በመሆኑ ምክንያት ለተሻለና ለላቀ ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ መደረጉ ተረጋግጧል። ይህች የጥበብ እህታችን አሁን የምትገኝበት ሁኔታ ሁላችንንም የሚያሳስብ በመሆኑ መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ከጎኗ እንዲቆም ጥሪ ቀርቧል። እያንዳንዱ ወገን በየሃይማኖቱና በየእምነቱ ለድምጻዊት ማዲቱ ለሹፌሩና ለአብሯቸው ለነበረው ተጎጂ ፈጣን ምሕረትና ሙሉ ጤናን ይለግስ ዘንድ በጸሎት እንዲያስባቸው ጥሪ ቀርቧል። ለክታችሁት ነው እጅግ በጣም አስገራሚና አሳዛኝ ነገር ነበር ሰምተን የተመለስነው። እግዚአብሔር ጤናቸውን ይመልስላቸው። በእውነት እጅግ በጣም ሰዎች የመረጃ የተቀበሉት ይገኛሉ። እናንተም መልካም ምኞቱን ተመኙላቸው፣ ጸሎት ያስፈልጋቸዋል እየተባለ ይገኛል። እስኪ ደግሞ ሌላ አንዳንድ ቪዲዮችን አይተን እንመለስ። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር ይባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን ደግሞ ቤተሰቦች እንደተመለከታችሁት ያሳያችሁ ቪዲዮ ቲክቶከሮቹ ጃኒ እና እንዲሁም ደግሞ የአሮናይ ወንድም እጅግ በጣም ከባድ የሆነ የመኪና አደጋ እነሱ እንዳጋጠማቸው እየተናገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም እግዚአብሔር ጤናቸውን ይስጣቸው፣ ጤናቸውን ይመልስላቸው እያለ መልካም ምኞቶችን እየተመኙ ይገኛሉ። እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እስኪ ሌላ አንድ ቪዲዮ አይተን እንመለስ።
ሁሌ የሚጋጩ መኪኖች ማለት እነዚህ አይዲ ሴክሶች ናቸው። ብዙ ጊዜ ሲጋጩ እንደምታዩት እዚህ ባቡር ውስጥ ምን የማይገቡበት ነገር የለም። ቤተሰቦች ሰሞኑን በባምቢና በእሸቱ መሀል ትልቅ ሰለባ እንዲሁም ደግሞ የቃላት ጦርነቶች እንደተጀመሩ ሁላችሁም ታውቃላችሁ። ታዲያ አሁን ላይ ይሄ ነገር አያስፈልግም። ሁለቱም በኦርቶዶክስ ተዋህዶ እምነት ውስጥ ያሉ የእምነቱ ተከታዮች ናቸው። ታዲያ በእነሱ መሀልም የተለያዩ ሰዎች ገብተው ሀሳብና አስተያየትን በማጋጨት ያጣላቸው እየሞከሩ ነው። ይሄ ነገር ደግሞ ፈጽሞ ጥሩ አይደለም። በመሀላቸው ተክሎችን እያስገቡ ነው የተባለ ነበር። ታዲያ የሃይማኖት አባቶች በተሰበሰበበት እጅግ በጣም ጥሩ የሆኑ ነገሮችን የሚናገሩ ሰዎች ባሉበት በመሀላቸው ያለው ችግር እንዲፈታ አለመግባባታቸውም እንዲቀር መደረግ አለበት የተባለ ይገኛል። እስኪ ኤምቢዮ አይተን ወንድም እሸቱን ባምቢ መኛው ናቸው። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋር ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። የማህበራዊ ሚዲያ አጥማጆች ማለት ነው። በነገራችን ላይ ባምቢ ራሱ ኦርቶዶክስ እወጣለሁ አይደለም ያለችው። እንደነሱ ልከራክርልሽ አልችልም። ማህበራዊ ሚዲያ ጫናው በጣም ከባድ ነው። አንዳንድ ሰዎች ትችት አይችሉም፣ ሂስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ፣ ከሁሉም ወገን ልንሆን። ለዛ ነው እህታችን በማህበራዊ ሚዲያ ላይ እሸቱ መለሰ በለጠፈው ነገር ወይ ደግሞ ባቀረበው መረጃ ብዙዎችን አነቃቃና ሜንሽን እያደረጉ ልጅቷ እንድትናገር አደረጓት። ያንንም እንድትመልስ በኮመንት የሚሰጣት ነገር ላይ ከዚህ በፊት መልስ እየሰጠች በኮመንት እያስቆጧትና እያበሳጯት የምትናገራቸውን ንግግሮች ለማህበራዊ ሚዲያ አጀንዳ አድርገው ስለነበረ እሸቱንም እንዲናገር አድርጎታል። ልክ ነው። በነገራችን እሷም የተሳሳተችው በመረጃ በቀረበላት ነገር። አሁን ዘሪቱ ጠላፊ አመጣችና ለባምቢሽ ለሃና ግዳይ ጥሪ ያቀረበች። እህቴ እነዚህ እኔንም እንደዚሁ ሲከሱኝ ነበር። ክስ ከአባታቸው የወረሱት ስንቃቸው ነው አለች። አንቺ ሼሁ እንዲያርጉኝ ብለሻል እንዴ? አንቺ የወንድ ልጅ ትዳር ምን ያደርጋል? እግሬን የሚልሱ ምራቄን መተፋባቸው የሚመላለሱ ብለሻል እንዴ? ዘሪቱ አንቺ አልሰማው። ኦርቶዶክስ በመሆኔ ከቤተ ክርስቲያን ተሰደብኩ ብለሽ ተናገርሽ ታውቃለሽ እንዴ? ማህበራዊ ሚዲያ ላይ ለምታወጪው ጉዳይ ማህበራዊ ሚዲያ ላይ ምላሽ ሰጣል። ይሄ የማህበራዊ ሚዲያ ፕላትፎርም እይታው ይሄ ደግሞ የሚቀርብ ነው። ገበያ ላይ ያወጣችሁትን ሐሳብ በሙሉ አሞግሱልኝ፣ አወድሱልኝ የሚል ነገርና ጎራ እየለዩ የሃይማኖት ሰፈር እየመረጡ መደባደብ ይሄ ማህበራዊ ሚዲያ ያመጣው እና እዛ ኦርቶዶክስ ቤት ምዕመናኖቹንና እግዚአብሔር የሚወዳትን እመቤቴ የምታማልዳትን ቅዱሳን መላእክቱ፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታቱ የሚራዷትን ባምቢን ነይ እዛ ሰደቡሽ እነሸቱን እምነት ታትከተይ ኦርቶዶክሶችን ታያቸው የሚል መልእክት ላከችለት። የሰይጣን ልጆች ዋና አቅማቸው መክሰስ ነው። አንቺ ኃጢአተኛ ሆነሽ ለገዳም ገንዘብ መሰብሰብ አትችይም ብለው ሲከሱሽ አብዛኛው ቤተክርስቲያንና ገዳም የተገነባበትን ገንዘብ ምንጩ ከአንቺ ይልቅ እጅግ የከፉ ኃጢአት ብቻ ሳይሆን ብዙ ግፍ ያለባቸው ያለ አግባብ ከድሃ የሚዘረፈው ፈሪሳውያንና ማጅራት መቺዎች ከሚሰጡት ገንዘብ መሆኑን ላስታውሳቸው እወዳለሁ። እህቴ ኢየሱስ ስለ ገዳም ሆነ ስለ የትኛውም ቅራቅንቦ ነገር እንድትጨነቂ ሳይሆን ከጭንቀት እንድትገላገይ ተሰቀለልሽ። ገዳሙን ተረቱን ለነሸቱ ተይላቸውና አንቺ ወደ ህይወት ነይ። ሲጀመር ገዳም የወንጌል ጠላት ሆነው የሰይጣን ሐሳብ ነው። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል እንጂ ዓለምን ትታችሁ ወደ ገዳም ግቡ አይልም። የኢየሱስ ክርስቶስ ወንጌል ጠላት ያልሆነ ትክክለኛው ወንጌል የያዘ ፈጽሞ ወደ ገዳም አይሄድም የምትልሽ ይመስለኛል። ዘሪቱ ብታገኝሽ እህቴ ወደ ዘሪቱ ሂጂ። የመጨረሻው መልእክት የምትልሽ ይመስለኛል በሚል አስተካከላችሁ። እኛ እንንገራችሁ በዚሁ መጽሐፍ ቅዱስ ምዕራፉንና ጥቅሱንና ታውቃላችኋል። የወንድምህን ኃጢአት ዝም ብትለው የእህትህን ኃጢአት ዝም ብትለው ዕዳው ባንተ ይሆናል። መገሰጽም ማረምም ኃላፊነት አለበት። ነገር ግን ኮናኝና አጽዳቂ ማንም ኦርቶዶክሳዊ ሆነ ያውቅ። እሸቱም እንደዛ አላለ። ቤተክርስቲያን ወይ ደግሞ ንግግሮችን ማኒፑሌት አድርጎ ባልተፈለገ አግባብ ተርጉሞ ዘሪቱ ከበደንም ባልተናገረችው ቋንቋ ትናገራለች በሚል ማህበራዊ ሚዲያ ላይ መነጋገር ያድርገውታል። ወንድሞቼ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰቀለላት ክርስቶስን ያዳናት ክርስቶስን በነገራችን ላይ እኔ የብቻ ያዳኝልኝ የሁላችንም ኦርቶዶክሳውያን አዳኝ የሁሉም ዓለም አዳኝ አንድ እግዚአብሔር ነው። የተሰቀለልንም ክርስቶስን ሲሰቀል 6666 ጊዜ ተገርፏል። ሲሰቀል በሕማማቱ መከራውን፣ ስቃዩን፣ በደሉን፣ መገረፉን፣ መተፋቱን፣ መሰቃየቱን እናስባለን። በስቅለቱ ትንሣኤውን እናስባለን። አዎ ቤተ መቅደሱ በ3 ቀን አፍርሼ እሰራው ያለውን ቃል ፈጽመው የፈጸመውንም የደስታውን ፓራክሊጦስን እያከበረን አይደል? እና ማህበራዊ ሚዲያ ላይ በዘሪቱ አድርገው ባምቢን ጠርተው እሸቱን እየከሰሱላችሁ ወንድም እሸቱን ባምቢ መኛው ናቸው። ለካችሁ ቤተሰቦች ቪዲዮን እጅግ በጣም ብዙ ሰዎችን መረጃ ሐሳብና አስተያየት እየሰጡበት ይገኛሉ። እናንተስ የወንድማችን ንግግር እንዴት አገኛችሁት? የተሰማችሁን ሐሳብ የግል አስተያየታችሁን ኮሜንት ላይ አስቀምጡልን። ታዲያ እናንተስ አሁን ላይ ማን ነው ትክክል? ባምቢ ያደረገችው መጨረሻ ላይ የተናገረችው ንግግር ነው ትክክል ወይ ደግሞ ኮሜዲያን እሸቱ ሲናገር የነበረው ንግግር ነው ትክክል? ሐሳባችሁን ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች የሃጫሉ ሁንዴሳ ወንድም የተለያዩ ንግግሮችን መስራት ላይ ተናገረ ይገኛል። እስኪ ደግሞ ጠቅለል ያለ ሐሳቡን ሰምተን እንመለስ። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሑፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብለዋል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳ ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩም ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳይው የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮ ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት? እስኪ አስተያየታችሁን በኮሜንት ላይ እንወያይበትም። እንደሰማችሁት ነው ቤተሰቦች፣ በድጋሚ የቪዲዮ የተዘዋወረ ይገኛል በዚህ በሶሻል ሚዲያ ላይ። በዚህ ጉዳይ ላይ ምን አይነት ሐሳብና ምን አይነት ሐሳብ አላችሁ? እናንተም የተሰማችሁን ሐሳብ በግልጽ ኮሜንት ላይ አስቀምጡ። ቤተሰቦች ነፃነት ወርቅነህን ማን ሊተካ ይችላል? እጅግ በጣም ብዙ ሰዎች የቤተሰብ ጨዋታ ላይ እጩ እየሆኑ ይገኛሉ። እነ ሰመረ ባሪያው እጅግ በጣም አንጋፋና ታዋቂ የሆኑ አርቲስቶች እንዲሁም ደግሞ በዚህ በሶሻል ሚዲያ ላይ ብዙ ሰዎችን በማሳቅ የሚታወቁም ኮሜዲያኖችም ይህን ፕሮግራም የተቀላቀሉት ይገኛሉ። ታዲያ እጅግ በጣም ብዙዎቻችንን በማሳቅ የሚታወቀው ጩባውን ሁላችሁም ታውቃላችሁ ተስፋ አድርጋለሁ። እሱስ አቀራረቡ እንዴት ነው የተባለ ይገኛል። እስኪ ቪዲዮ አይተን ዛሬ ግን ምን ተመኘው መሰላችሁ? በቃ የቤተሰብ ጨዋታ እዚህ ቦታ ላይ ሆኜ ነፄን በመስለው። ምክንያቱም የቤተሰብ ጨዋታን የጀርባ አጥንት ሆኖ
እዚህ ድረስ ካደረሱት ውስጥ ዋነኛውና ተወዳጁ ነፄ ስለሆነ እሱም በመስል ብዬ ዛሬ ተመኝቻለሁ። ይችላል ነፄ ይችላል፣ ይችላል ነፄ ይችላል። እችን ለመናገር ነው። በጣም አድርጌ ያመሰግናለሁ። ነፄ ባለበት ነፍስህን በገነት ያኑርልን እንላለን። በጣም እናመሰግናለን። ሰላም፣ ጤና፣ ፍቅር ከሁላችሁም ጋር ይሁን። ይኸው ዝነኛው ተወዳጁ በጣም የምንወደው ሾው የቤተሰብ ጨዋታ ተጀምሯል። እኔ ደግሞ በጣም ዝነኛው ሚሊዮን ብርሃኔ ነኝ። ሁላችሁም እንኳን ደህና መጣችሁ። ይኸው የቤተሰብ ጨዋታ በይፋ ተጀምሯል። እንግዲህ በመሃል እዚህ ቦታ ላይ ልክ የቤተሰብ ጨዋታ መጫወቻው ቦታ ላይ ስገኝ የሆነ ነገር ባለል ህሊናዬን ይወቅሷል ብዬ ስላሰብኩኝ የዚህ የቤተሰብ ጨዋታ አጋፋሪ ሆነው ነፃነት ወርቅነህ ነበር። ከዛ ይሄ ትውውቃችን ለአቅመ ጓደኝነት ደረሰና ጓደኛሞች ሆነን ኦመር ካያም ከሱ ፊት ለፊት በጣም ትንሽ ጭማቂ ቤት አለች። እዛች ጭማቂ ቤት ውስጥ እዛ ነበረ እንደ ቢሮ የምናረገው። እሱ ከውራኤል ይመጣል ፒያሳ፣ እኔ ከተክልዬ ከተክለ ሃይማኖት እዛ እመጣለሁ። ከዛ የተወሰኑ ሌሎች ጓደኞችም ነበሩን። ከነሱ ጋር ሆነን እዛ ነው የምንዶልተው የነበረው ቢሮአችን ማለት ይቻላል። ከዛ ግን በጣም እየተቀራረብን ስንመጣ በጣም ያስገረመኝ አንድ ነገር ተከሰተ። እሱም ምንድነው? በሄድኩበት ቦታ የሆነ ቦታ ስንገናኝ ያው ነፄ ከኔ በፊት ቲያትሮች ይሰራል፣ ፊልም ይሰራል። የዳይትን ዚራ የሚል በተለይ የመድረክ ፕሌይ ነበረው። ባለቀለም ልሞች ተሰርተው ነበርና እዛ ልክ ተገናኝተን እዛ ስራ ምናምን ከሌለው እዛ እንገናኛለን። ልክ ተገናኝተን ስናወራ ወይም መንገድ ላይ ስንሆን የሆነ ሰው ብቻዬን ሲያገኘኝ ነፃነት ወርቅነህን ታውቀዋለህ እንዴ ይሉኝ ነበር። ምክንያቱም በጣም አብረው ከመዋል የተነሳ ጨዋታችን፣ ንግግራችን፣ እጅ አጣጣላችን ራሱ ተመሳስሎብን ነበርና የሆነ ቦታ ነፄን ትመስያለሽ ምናምን ይሉኝ ነበርና ከሱ ጋርም ቁጭ ብለን ስናወራበት ያው አሁን መጀመሪያ ስራ ስለሆነ ነው ትንሽ ሲለምዱክ በደንብ ሲያቆክ ይሄን አስተሳሰብ ምናምን ይተውታል። ምክንያቱም እሱንም ከሆኑ አርቲስቶች ጋር ምናምን ያነጻጽሩት ስለነበር በወቅቱ ማለት ነው። እንደተመለከታችሁት ነው። በእውነት እጅግ በጣም ብዙ ሰዎች አብዝተው ነው የሚወዱት። ታዲያ ለዚህ ፕሮግራም ማን እንደሚመረጥ ብዙ ሰዎች ግራ እስኪገባቸው ድረስ የተለያዩ ታዋቂና አንጋፋ አርቲስቶች የተቀረቡ ፕሮግራሙን ለመሞከር እየመጡ ይገኛሉ። እናንተስ እስካሁን ካያችሁት ሰዎች እናንተ ይህን ፕሮግራም ማን ተኳሉ ላይ ታስባላችሁ? እስኪ እናንተም ሀሳባችሁ ኮሜንት ላይ አስቀምጡ። ሰዎች ሰሞኑን ማን ያዟል እሸቱ ሲናገር የነበራቸው ነገሮች በጣም ሰዎችን እያስገረመ ይገኛል። በተለይ ደግሞ በሴቶች ዙሪያ ላይ የተለያዩ ሀሳብና አስተያየት ይገኛል። እስኪ የማን ያዟል እሸቱ ነገር ስንተን ይመለስ። ባሏ ቺት አደረገባት። ልቧ ተሰበረና መንደራቸው ውስጥ ታዋቂ ጥበበኛ ሰው ፈልጋ ባሌ ወደ እኔ ብቻ ቀልቡን እንዲያደርግ እባክህ ሚስጥር ካለ ንገረኝ አለች። ሰውየው አንድ ነገር እነግርሻለሁ፣ ያን የምታደርጊ ከሆነ ባልሽ ካንቺ እንዳይወጣ የሚያደርገውን ጥበብ እሰጥሻለሁ ይላታል። ምንድነው ብላ ስትጠይቀው ጫካ ሂጂና አንበሳ ፈልገሽ ከጋማው ላይ 3 ፀጉር ቆርጠሽ አምጪልኝ፣ ከዛ በኋላ እንዴት አድርጌ ባልሽ ካንቺ እንደማይለይ አሳይሻለሁ ይላታል። እሷም ትወጣለችና እንዴት አርጋ አንበሳ ይዛ ከጋማው ላይ 3 ፀጉር መቁረጥ እንዳለባት ማሰብና ማሰላሰል ትጀምራለች። ወደ ጫካ ሄዳ አንበሳ ያለበት ቦታ ላይ አንበሳው ወደሷ እየሮጠ ሊበላት ሲመጣ በግ ወረወረችለትና ወደ ቤቷ ተመለሰች። በሁለተኛ ቀን መጣችና አንበሳው አይቷት ሊበላ ሲመጣ አሁንም በግ ወርውራለት ወደ ቤቷ ሄደች። እንደዚህ ደጋግማ ስታደርግ አንድ ቀን ስትመጣ አንበሳው ይቺማ መብሌን የምታመጣልኝ መልካም ሴት ናት ብሎ ጭራውን እየቆላ እንደውሻ ሲመጣ ቀረብ ብላ ከጋማው ላይ 3 ፀጉር ትነቅልና ወደ ሰውየው ትሄዳለች። ሰውየው ያይና በይ እንግዲህ አንበሳ አላምደሽ ከጋማው ላይ ፀጉር የቆረጥሽ ሴት ባልሽን ማላመድና ቤትሽ እንዲመጣ ማድረግ እንዴት ይከብድሻል? ባልሽ ከአንበሳ አይበልጥም መቼ? ባህሪው አይበላሽም መቼ? አዎ ጉለቶች ይኖሩታል። ነገር ግን የባልሽን ደካማ ጎን ወቂ። ለአንበሳው በግ እንደሰጠሽው ለሱ ምን ብትሰጪ ቤትሽ እንደሚሆን ተረጂ። ባልሽ ስታፈቅሪው ያፈቅርሻል፣ ስትወጂው ይወድሻል፣ ስታከብሪው ያከብርሻል። ካንቺ ውጪ ሌላ ቦታ አይሄድም፣ መርጦ ነው ያገባሽ ይላታል። ትመለስና ልክ አንበሳውን ለመያዝ እንዳሰበችው ባሏን እንዴት አርጋ ማማለልና
ቤቷ እንዲቀር ማድረግ እንዳለባት ታስባለች፣ ታፈቅረዋለች፣ ትወደዋለች፣ ትንከባከበዋለች። ባሏ ፍቅሯን አይቶ ልቡ እየተሰበረ እየተገዛላት ወደ ማስተዋል እየቀረበ እንዴት ነው ይችን የመሰለች ሚስቴን ትቼ እነዚህ አጭበርባሪ ሴቶች ጋር የምሄደው? እንዴት ነው የልጆቼን እናት ትቼ እሷን አሳዝኜ እግዚአብሔርን አሳዝኜ ቃል ኪዳን የገባውለትን ትቼ እነዚህ ክፉ ሴት ጋር ሄጄ ራሴንም ትዳሬንም እግዚአብሔርንም ማሳዝነው ብሎ ይመለሳልና ሚስቶች ለባላችሁ ፍቅር እንዴት መስጠት እንዳለባችሁ ወቁ። ባላችሁን እንዴት ማውራት እንዳለባችሁ ወቁ። ለባሎቻችሁ እግዚአብሔር ባዛችሁ መንገድ መገዛትን ተማሩ። ባልን በእርግጠኝነት በእግዚአብሔር መስመር አስገብታችሁ የተባረከ ትዳርና ልጆች መያዝ ትችላላችሁ። መልካም ቀን። ማስተዋሉን ይስጠን። ማን ያዟል እሸቱ በተለያየ ጊዜ ሴት ልጆችን የሚያነቃቃ ነገሮችን ነው የሚናገረው። ታዲያ እጅግ በጣም ብዙ ሰዎችም የማን ያዟል እሸቱ ንግግሮች እንደሚያነቃቋቸው ይናገራሉ። እናንተስ የማን ያዟል እሸቱ ንግግር እንዴት አገኛችሁት? ታዲያ በዚህ ጉዳይ ደግሞ አንድ አባታችን ትዳር አግብታ የፈታች ሴት ማንኛውም ሰው ሊንቃት አይገባም። ምክንያቱም እሷ በሀሳብ አለመግባባቶች ነው ትዳሯን ያቆመችው እንጂ ተገላ እጅግ በጣም አሳፋሪ ድርጊት አድርጋ ተገላ መቀር ሴት አይደለችም ብለው የግል ሀሳባቸውን የተናገሩ ነበር። እስኪ ቪዲዮም ሰምተን እንመለስ። አግብታ የፈታች ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም። ሙሉ ሴት ናት። አግብታ ስለፈታች ሴትነቷ አይጠፋም። ለነሱም ደግሞ ክብርና ቦታ ይኖረን። የነገሮች አለመጣጣም እንግዲህ መጨረሻ ላይ እህል ውሃው አልቆ ወደዛም ሊሄዱ ስለሚችሉ ይሄንንም እንዲያስቡት ብዬ ነው። ሁለት የሚጋጭ ነገር እንዳይሆን። በቃ ከትዳር በፊት በቃ ንጹህ የሆነ ሰው ንጹህ ነገር ነው የሚፈልገው። ለራስህ ንጹህ ሳትሆን ንጹህ ነገር መፈለግ፣ በተለይ ወንዶች እቺ አትሆንም። እቺ ንርሷት። እሺ እንደፈለክ ሄደ የፈለከውን አድርገ ሪያሊቲው ጋር ሲደርስ ግን ማንም ያልነካትን ነው የምትፈልገው። ይሄም የተሳሳተ አስተሳሰብ ነው። ጋብቻ ላይ ችግሮች እንዲፈጠሩ የሚያደርጉት ይሄ ነው። አንዱ መነሻው ይሄ ነው። አንዱ ያበላሸውን ዞሮ እኮ ለአንዱ ዞሮ ሚስት ነው የምትሆነው። አላህም በግልጽ አስቀምጧል። አጠይቡነ ሊጠይባት። እኔ በጣም ስለ ትዳር ሳስብ የሚደንቀኝ ቁርአን ያለ ለጥሩዎች ጥሩ በቃ ጥሩዎች ለጥሩዎች ናቸው። ሶ ሚረር ማድረግ ያስፈልጋል። ኤግዛክትሊ። ግን እንደዚህ ስንል እንደ አንድ አማካሪ ሳይፈልጉ የሚደርስባቸው እህቶች አሉ። እነሱ ለኔ ሙሉ ናቸው። አክቹሊ ሱ ከመልካምነት ጋርም አያያዝም። እነሱ አሁን ለኔ ሙሉ ከነሱ ፍላጎት ውጪና ሳያስቡት የደረሰባቸው እነሱ ለኔ ሙሉ ናቸው። ምንም እንዳለው በቃ አንደርስታንዲንጉም በዚህ እንዲወሰድ ምክንያቱም ካነሳን አልቀር በደንብ ይፍታታ ለማለት ነው። አዎ እንደተመለከታችሁት ነው። እጅግ በጣም ብዙ ሰዎች አባታችን ሐሳብ ይስማማሉ ብዬ ተስፋ አደርጋለሁ። ምክንያቱም በሐሳብ አለመግባባት በሐሳብ መጋጨት ትዳር ሊፈርስ ይችላል። ታዲያ ያቺ ሴት ልጅ ትዳሯን አቁማ እስከ መጨረሻው ቆማ መቅረት የለባትም። ሌላ ሰዎችም ይህን ሐሳብ ለጆርዲ በዛብህ ንግግሮች ነው። ሰሞኑን እሷም ስለ ሴቶች የተለያዩ ንግግሮችን ተናገረች ትገኛለች። ሰምተን እንመለስ። ፈጣሪ ድንግል ስላልሆንሽ አይጠራሽም። ዝሙት ቀስቃሽ ልብስ ስለምትለብሽም አይጠላሽም። ፍጹም ጻድቃን ሃይማኖተኞች የሚዘረዝሩትን ኃጢአት ስለፈጸምሽም አይጠላሽም። ፈጣሪሽ የሚያየው ልብሽን እንጂ አለባበስሽን አይደለም፣ አኳኋንሽን አይደለም፣ ኃጢአቶችሽን አይደለም። አንቺ ከፈጸምሽው ኃጢአት በላይ ኃጢአትን የፈጸሙ ሰዎች በሚሰጡሽ ፍርጃ ምክንያት ከፈጣሪሽ ጋር እንዳትሻከሪ፣ ከፈጣሪሽ ጋር እንዳትራራቂ፣ ከፈጣሪሽ ጋር ኔጌቲቭ የሆነ አይነት አመለካከት ውስጥ እንዳትገቢ። ይህንን የምነግራችሁ እኔም ወደዛ ተገፍቼ ስለነበረ ነው። እግዚአብሔር አፍ ነን፣ የኢየሱስ ክርስቶስ ቦዲጋርድ ነን የሚሉ ሰዎች የበታች እንደሆንኩኝ፣ አገልጋይ እንደሆንኩኝ፣ ተገዢ እንደሆንኩኝ፣ ከወንድ ስር ሆኜ የምኖር ሰው ፍጡር እንደሆንኩኝ በተደጋጋሚ ሲነግሩኝ እግዚአብሔርን አማርሬው አውቃለሁ። እግዚአብሔር ፍቅር ነው፣ የሰው ባህሪም የለውም። እቺ ልጅ ድንግል አይደለችም፣ እቺ ልጅ ዝሙት የሚቀሰቅስ ዳንስ ትደንሳለች፣ ዝሙት የሚቀሰቅስ ልብስ ትለብሳለች፣ እንደዚህ ታደርጋለች፣ እነዚህን ኃጢአቶች ትፈጽማለች ብሎ አይጠላሽም። እና ባጭሩ ምን ለማለት ነው? ሰሞኑን ሶሻል ሚዲያ ላይ እየተናፈሰው ያለው ዲስኩር ከእግዚአብሔርሽ እንድትርቂ እንዳያደርግሽ። ፈጣሪሽ ጋር ያለሽ ሪሌሽንሺፕ ፐርሰናል ነው። የሰዎች አመለካከት ላይና የሰዎች ፍርጃ ላይም ዲፔንድ ሊያደርግ አይገባም። መርሳት የሌለብሽ ነገር እምነትሽ የግልሽ ነው። እምነትሽ የምታምኚው እምነት በእግዚአብሔርም የምታምኚ ከሆነ በአላህም የምታምኚ ከሆነ በአጠቃላይ የማታምኚም ከሆነ ያ የግልሽ ነው። ሃይማኖት ደግሞ የሰዎች ነው። ሃይማኖት ኢንስቲትዩሽን ነው፣ ተቋም ነው። የግል አጀንዳ ባላቸው ሰዎች
የሚመራ ተቋም። ሁለቱን ነገሮች ለይተሽ ማወቅ ከቻልሽ ከፈጣሪሽ ጋር በጣም ሄልዲ የሆነ ጤናማ የሆነ ሪሌሽንሺፕ መመስረት ትችያለሽ። አንቺ በላይ የሸረሞጡ ሰዎች ሸርሙጣ ስላሉሽ፣ ሸሌ ስላሉሽ፣ ዝሙተኛ ስላሉሽ፣ ኃጢአተኛ ነሽ ስላሉሽ ለራስሽ ያለሽ ግምት፣ ለራስሽ ያለሽ አቋም፣ ለራስሽ ያለሽ ፍቅር እንዳይቀንስ ወደ ጥላቻ እንዳይቀየር ኦልሶ ከፈጣሪሽ ጋር ያለውም ሪሌሽንሺፕ ወደ ጥላቻና ወደ ኔጌቲቭ ነገሮች እንዳይቀየር። ቤተሰቦች ጆርጂ በዛብህ ስትናገር የነበረውን ነገርም እንደሰማችሁት ነው። እጅግ በጣም ብዙ ጊዜ ለሴቶች ጠበቃ በመሆን እንዲሁም ደግሞ ሴቶች ላይ የተለያየ ጥቃቶች ሲደርሱ በመቃወም ከፊት በመቅደም ብዙ ነገሮች ላይ በማድረግ ነው የምትታወቀው። ታዲያ እሷ ላይም ብዙ ጊዜ ትችት ይደርስባታል። እሷም በትችት ሲደርስባት ስታደርግ የነበራቸው ነገሮችም የተናገረች ነበረ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስላሉ። እናንተም በቀጣይ ቁም ነገር ያስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ የማስባቸውን ቪዲዮችን ይዤላችሁ እቀርባለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የሚለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ቴንክ ዩ